ይህ ቦታ ደግሞ የአማራ ክልል ዝክረ ታሪክ ተብሎ የሚጠራው ቦታ ነው። እጅግ አረንጓዴ እና የሚያምር ቦታ ነው። ጀስት እዚህ በጣም ብዙ ሐውልቶች አሉ። እነ አፄ ምኒልክ፣ አፄ ቴዎድሮስ፣ እዚህ ጋር ደግሞ አህያዋ ከልጇ ጋር አለች። ሰውየው እየጋለበ ነው። እዚህ ጠጪ ይባላል። በሚያምር መልኩ ነው እንትን ያሉት። ይህ ዋሊያ በኢትዮጵያ የሚገኘው በሰሜን ተራሮች ብሔራዊ ፓርክ የሚገኘው የኢትዮጵያ ብርቅዬ እንስሳ ነው። እዚህ እነ ጭላዳ ዝንጀሮ ምናምን አሉ። ይህ እንኳን በህይወት በቅርስነት ራሱ ታስፈራለህ። በስዕማ አንበሳው እቺ ደግሞ ምንድናት? በጣም ረዥም አንገት ያላት ረዥም እግር ያላት በጣም ገራሚ እንደሆነች። እቺ ደግሞ ልጇን ይዘው የምትሮጠው ውሃ የሆነ ችግር ቢፈጠርም እንኳን ልጇን ነው ይዛ የምትሮጠው። ምንም አሪፍ ነው። ሰዎች ደግሞ አሳለች። እዚህ ትላልቅ አሳዎች ናቸው እነዚህ። በጣም አሪፍ ነው። ይህ ደግሞ አህያውን ጭኖ እየነዳ ነው። እንግዲህ አንድ አቅማዳ ነው የያዘው። ምን እንደያዘ አናውቅም፣ ብቻ ጭኖ አለኝ እና እንግዲህ ይህን ይመስላል ማለት ነው። በጣም እየተዝናናን ነው። ሰብስክራይብ ያደረጋችሁ ጀማሪዎች ነን። በተለይ ወጣቶች ራሳችን ስራ መፍጠር አለብን። በዚህ ሰዓት ተባብረን ራሳችን ካልተጋገዝን በስተቀር አስቸጋሪ ነው ማለት ነው። ለማንኛውም አብረን ትንሽ እንዞራለን። እነዚህ ደግሞ ገጥመዋል። እንዴ ፈንዳቸው በጣም ትላልቅ ነው። ወይ ትክክለኛውን ማንነታቸውን አምጥተው ቁጭ ያደረጉት ፈንዳቸው በጣም ያምራል። እዚህ ደግሞ የእንስሳቶች ንጉስ ተብሎ የሚጠራው ላይኦን ከዚህ ክችር ተገሽሮ ተቀምጧል። እዚህ ቆይ በፊቱን እናንሱ። ሁሉ ትመቻለህ፣ ግርማ ሞገስ ይለያል። እንኳንም የእንስሳቶች ሁሉ ንጉስ ወንድ እንደ ይገባል። እነዚህ ደግሞ ዛፍ ላይ መንጠላጠል ደስ የሚላቸውን ጦጣ፣ ዝንጀሮ ምናምን ነገሮች ናቸው። ነው የጦር ሰፈር እየወጣን እንገኛለን። እሱ እናሳያችኋለን ማለት ነው። ይህ በባህር ዳር የሚገኘው እንዳልኳችሁ በአማራ ክልል ህዝበ ታሪክ በሚባለው ቦታ ያለውና ከዛ የተለያዩ የጦር መሳሪያዎች፣ አውሮፕላኖች፣ ጀቶች ምናምን ይገኛሉ። እነሱን እናሳያችኋለን። አብራችሁን ቆዩ። አሁንም እጅግ በጣም ትላልቅ የጦር አውሮፕላኖችና ጀቶችን አሉ። ስንት ሜትር ይሆናል? ያኔ እንትኑ ሜትር ታውቃለህ? አታውቅም? ይሆናል። የሰው ልጅ ግን ጨካኝ ነው። አሁን ይሄን ሁሉ ሰርቶ በቃ ለሰው ማጥፋት እንደዚህ 1005 ጀት ስማ፣ በቃ ሰው እኮ ለመጠፋፋት። ቆይ ይህች አርማ ግን የደርግ ናት መሰለኝ። ኤቲንግ ደርግ ትመስላለች። ይሄ ደግሞ በጣም ትልቅ ነው። ይህ ክንፉን እዩ ዝምላችሁ፣ የጀቱ ክንፍ ማለት ነው። በጣም ትልቅ። ካሜራችን ትንሽ ፀሐይ ብርሃን አመስላለሁ በደንብ ላይ ያሳይ ይችላል እንጂ እዩት። አውሮፕላኑ የሚጥለው ቦምብ ይሄን ይመስላል። በጣም ትልቅ። እችኛዋ ደግሞ መለያ ቁጥር 1639 መለያ ቁጥር ሲሆን እቺ ሚግ 23 ሄሊኮፕተር ናት እና በደርግ ዘመን ለመጀመሪያ ጊዜ የታጠቃት ናት። በጣም ገዳይና ነበረ። እነዚህ የሚሽከረከሩት ማለት ነው በጣም ድምፅ አላቸው። እጅግ በጣም ገዳይና አስፈሪ የነበረ ነው። በደርግ ዘመን የሶማሌ ጦርነት ነበረ። ድባቅና አፈር ደሙን ያስፈላበት የጦር መሳሪያ ነበሩ ማለት ነው። እነዚህ ደርግ ይችላል። ደርግ እኮ እዚህ ደግሞ ይሄ ሹፌሩ ምናምን የሚቀመጥበት ቦታ ነው። እዚህ ውስጥ የሹፌሩ መቀመጫዎች ናቸው። አንድ ሰው ነው መሰለኝ የሚይዝ መጀመሪያ የአንድ ሹፌር መቀመጫ ብቻ ነው መሰለኝ። ይሄኛው ግን ዊንግ ነው ያለው፣ እዚህኛው አይደለም። ይሄኛው ኖርማል ሚግ 23 ነው፣ ሄሊኮፕተር ሳይሆን ላይክ እንዳሞራ ዊንግ ክንፍ ነገር ያለው ነገር ነው። ክንፉ በጣም ረጅም ነው። ይችኛዋ ደግሞ የአየር መቃወሚያ ናት። ያንኛው መድፍ ነው፣ ይችኛዋ መድፍ ናት። የሁላቸውም የተሰሩት ከአባት ሀገር ሩሲያ ነው። ያው እንደኛ እንደ ኢትዮጵያ እናት ሀገር ይባል።
ይሄ ትልቁ መድፍ ነው። ይህም ከአባት ሀገር ሩሲያ ነው የተሰራው። እስማ በዚህ ልክ የወጣው መድፍማ ሌላ ሀገር ሌላ ዓለም ነው ሲጀመር። በጣም በርቀት የሚምዘገዘግ ነው የሚመስለኝ። ይሄ ማሳያዎች ደግሞ የአባይ ወንዝ መውረጃ ቦታ ነው። አባይ በጣም የሌለ ቦታ ነው የያዘ ሲጀመር፣ በጣም ብዙ ቦታ ማለት ነው። ስንት ስራ የሚሰራበትን ዝም ብሎ በቃ እኔ ብቻ ነው የሚይዝ አለ አባይ። በቃ አባይ ካልተከበርኩ አለ ግብፅና ጃዱ ያረሰርሳል። እዚህ የሚሰጠው ጥቅም የለ፣ ዝም ብሎ በቃ ቦታ ይዞ ይሄ ሁሉ አሁን ስንት ስራ ይሰራበት የሚሰራበት ነበረ መሰላችሁ። በጣም ያምራል። ግርማ ሞገሱ፣ ዝናቡ፣ ክረምቱ እጅግ በጣም ነው የሚያምረው። ያለነው ከአባይ ማዶ በሚገኘው የአማራ ክልል ዝክረ ታሪክ ቦታ ነው። ሐውልቱን እንደምታዩት እጅግ በጣም ትልቅና ረዥም ነው። ቦታው አረንጓዴና የሚያምር ቦታ ነው። እየመጣችሁ ለጥናትም ሆነ ለመናፈስም ከቤተሰቦቻችሁ ከጓደኞቻችሁ ጋር መጣችሁ መዝናናት ትችላላችሁ። አሁን ወደ ዋናው ሙዚየም እየተቃረብን እንገኛለን። ግን በጣም ብዙ ነው። እግዚአብሔር እንዴት እንደሰሩት። ቆይ ይሄ ስንት ሚሊዮን ብር ይፈጃል? ግን ማለት ቢሊየን ማለት ትሪሊየን ብር አረ ዶላር ሊሆን ይችላል። ግን እኮ በጣም ብዙ ለውዝ ብዙ ወጣቶች ግን ስራ እንዲፈጥር ነበር ይሄ ሁሉ ከዚህ እንዴ። ነገሩ እርግጥ ያስፈልጋል መዝናናት፣ እንደ መዝናናት ያለ ራስን ሪፍሬሽን ለማድረግ ያለ እኮ የለም። አዎ ያስፈልጋል። አረ እኮ ብዙ ወጣት ስላቶ እንደ ይጎላል ከሚለው ወይ ዳምረው በጣም የተጉለመለመ ዝናብ በጣም ትልቅ ዝናብ ከባድ ዝናብ ነው እየመጣ ያለው። የዛሬው ዝናብ እንጃ በሰላም ይጠፍ። ለማንኛውም በጣም ዘንድሮ ክረምቱ ትንሽ ዘግይቶ ስለገባ መሰለኝ የሚዘንበው ዝናብ በጣም ከባድ ዝናብ ነው። ባህር ዳር ያው ከምሷን እኮ በጣም ጸድ ናት፣ ቦታው ትመቻለች። ወረ በጣም ትልቅ ወረ ሰም ከስር ነው ያለው። ቆይ ላሳያችሁ። ከኔ ያለሁት ከስር ነው። ሄደ አለቀ። ቡርጅ ኸሊፋ ይመስል ህንፃ በዚህ ወይ በዓለማችን ትልቁ ህንፃ ምን እንደሆነ ያውቃሉ? ቡርጅ ኸሊፋ ይባላል። በዱባይ የሚገኝ እጅግ በጣም ትልቅ 800 ምናምን ሜትር ከፍታ ያለው ህንፃ ነው። ደጋላይ ወለች እናቶቻችን በዚህ መልኩ ተሸክመው አስተማሩ። ተራራው ወጥ ትልቅ ደረጃ ማለት ይፈጥራሉ ነው። ይሄኛ ዝምብለት ነው ማለት በጣም ብዙ ነገር ተሸከመችው እና እኛ ያው ተቻለን ተክታያለን ተፈጥሮ መልኩ እነሱ እናቶቻችን በጣም ተሳልፈው ላሊበላ ውቅር ቤተክርስቲያን በገና እየተጫወች ብቻ ደስ ያላትን ፎቶ ማለት ነው። ሌላ ደግሞ ሁሉ አስገራሚ ነገር አሸንድዬ በሰሜን ወሎ አካባቢ ይከበራል። እጅግ አሁን ጠባቂና ነሐሴ 16 የሚከበር መሰለኝ። ከነሐሴ 16 ጀምሮ የሚከበረው የአሸንዳ በዓል ነው። አሸንድዬ፣ አሸንዳ፣ ሻደይ፣ ሶለት በጣም ብዙ ስሞች ናቸው። ግን አከባበራቸው አብዛኛውን ጊዜ ተመሳሳይ ነው። ተጠባቂ በዓል ነው። ይሁን እንዳየነው እንግዲህ የዚህ ጋላሪያን የአማራ ክልል ባህላዊ ማህበራዊ ኢኮኖሚያዊ ሁነቶችን ለመግለጽ የተደረገ ነው። አሁን ወደ ላች ወደ ዋና ታወሩ እየወጣን ነው። በዛው በጣም ያደክማል። ሸክሙን ይደጋው ተዳለ ስታካብድ ሲያካብዱ ደከመኝ ይላሉ። ግን እኮ ምንም ያልሄድም ሲጀምር ያልደከማል። ስንት ተራራ ወጣ ለምን እንደክመን ገናም ስራ ፍልቅ ራስ ዳጅ እንሄዳለን፣ ምና እንሄዳለን፣ የፈረስ ተራራ እንሄዳለን። ቀየማን ሄድበት ቦታ አይኖርም። እንሄዳለን፣ ይከዳል ነው ይከዳል። ወደ ሐውልቱ መውጣታችንን እየቀጠልን ነው። ምንም ማቆሚያ የለውም። ምክንያቱም እጅግ ረዥምና ትልቅ ነውና ከላይ ወተናል። አሁን ከላይ ስንወጣ ነው ያራት ዝናቡ ሁላ በስመ አብ አረንጓዴ ነው። ኧረ ይቻላል፣ ኧረ ይቻላል። የሚመጣው ዝናብ እዩት ምን እንደሚመስል በስመ አብ
አቤት ውፍረት! አቤት 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 አቤት! የሰው ልጅ አቤት! እነዚህ ሰዎች ደግሞ ምንድን ናቸው ደግሞ? አንዱ ክላሽ ይዟል። ምን ይሻል? ረቧ እንዴ ነው መሰለህ? ኧረ አደጋ እንዳትመጣ ፈራሁ በጣም። ሐውልታችን ይህን ይመስላል። ይሄ ዝም ብለህ ኢፊል ታወር በለው በጣም አያልቅም። ሲጀመር ወደ ላይ ወጣ 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 አለቀ አለቀ አለቀ። ኢፊል ታወር በለው ዝም ብሎ ባይዘው ወይ ጣና ይታያል። ይታያችሁ ከሆነ ዝም ብሎ ተኝቷል። ዝም ብሎ በቃ ሳብ የለበት። ይህች ደሴት ራሷ ያታያችሁ ከሆነ ይመቸው። ጣና እንደ ጣና እረፍት እባክህ። ባህር ዳር ሆኖ ሲያወተችን ትመስላለች። ጭልም ትላለች። አሁን እንዳመነው ምናምን አጨልሟታል እንጂ ትንሽ ብርሃን ቢኖራት በደንብ ትታይ ነበረ። ዝናቡ ግን እኔ ልነግራችሁ አልችልም። የምር በጣም ከባድ ዝናብ ነው የመጣው ዛሬ። ዛሬ ባህር ዳር ችግር ልትቀበል ነው መሰል። አይ ችግር ሳይሆን የቀሪ የሰኔ ዝናብ ቆቀየ ነው ይባላል። አሪፍ ነው። እንደዚህ ነው መዝነብ። በክረምት ወቅት ካልዘነበ ታዲያ መቼ ዝነብ ብላችሁ ነው? ፈጣሪ ከኛ ጋር ነው። እስኪ ቸር ያድርገው። ለማንኛውም ለቡቃያ ያድርገው። በጣም ይመቻል። ኧረ በስመ አብ ያለው አየር እንዳይመስላችሁ ዝም ብሎ በቃ ምግብ ነው። ዝም ብላችሁ ያለው አየር ከምስራቅ ወደ ምዕራብ የሚመጣው ነፋስ ይለያል። እሺ የዛሬ ቪዲዮአችን ይሄን የሚመስል ነበረ። ይኸው እንዴት አያችሁት? የመጀመሪያችን ቪዲዮ ነው። ይኸው እንግዲህ ብዙ ጀማሪዎች እንደሚታወቀው ካሜራ ይፈራሉ፣ ሰው ይፈራሉ። ሰው እያለ መናገር አይችሉም። የመፍራት እንትን አለባቸውና ይኸው እኔ እንግዲህ ገና የመጀመሪያችን ነው። ዞሮ ፍርሃቱ ምንም አይለቅም እያስባል እና ይሄን ነገር እንዴት ነው እናንተ እንዴት አያችሁት? እንደ ጀማሪነት ነው። ያው ጀማሪ ነኝ ብያችኋለሁ። እንደ ጀማሪነቴ እንዴት አያችሁ? ያላችሁን ኮሜንት አሳውቁኝ። ያው ቀጥል የምትሉኝ ከሆነ እንግዲህ እንደዚህ እየተባበርን ብንሆን እስከ ትንሽ ባይዘው 2 ቪዲዮ እና 3 ቪዲዮ ከሰራው በኋላ እርግጠኛ ነኝ አሪፍ ቪዲዮ እንደምሰራ በጣም እርግጠኛ ነኝ። ምክንያቱም ያው ጀማሪ ሲባል በጣም ብዙ ነገሮች ያስፈሩታል፣ ሰዎች ያስፈሩታል። ከሰው ፊት መናገር አይችልም፣ ሀሳቡን በደንብ መግለጽ አይችልም። የጀማሪ በጣም ብዙ መገለጫዎች አሉትና በዚያው አሁን ወደታች እየወረድን ነው፣ ከላይ ወደታች ማለት ነው። እና ያላችሁን አስተያየት ንገሩኝ ማለት ነው። እናመሰግናለን አብራችሁን ስለነበራችሁ። ደህና ሁኑ ላለው ማለት ነው። ቸር ሰንብቱ። ቻው